እሺ ውድ ቤተሰቦቼ እስኪ ዛሬ ደግሞ ፊደላትን ፍጥርጥራቸውን እናወጣለን። ማን ባለ ስንት እግር ነው፣ ማን ምን አለው፣ ምን የሚለውን ጥርት አድርገን እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። መማር ለምትፈልጉ ደግሞ ታች ላይ ባስቀመጥናችሁ ስልክ ቁጥር ደውሉልን። ወደ ክላሱ እንሂድ። እሺ አሁን የምናየው እግር አልባ ፊደላት ወይም እግር የሌላቸው ፊደላትን እናያለን። 1 2 3 4 5 6 7 እግር የሌላቸው ፊደላት አሉ ማለት ነው። አሉ። ለምን? ለምሳሌ አሁን ይሄ ባለ 2 እግር ነው ልትሉ ትችላላችሁ። እግር የሚዞረው ወዴት ነው? ወርታች ነው? ወር ላይ ነው? ወርታች ነው። እግራችን ያለው መቼም ታች ላይ ነው። በዚህ በኩል እንደ ቢሆን ነበር እግር የሚባለው። ይሄ ግን እግር አይደለም። ይሄ መስመር ሊሆን ይችላል። መስመር ምናልባት ባለ 2 መስመር ልንለው እንችላለን። ግን እግር አይደለም። ስለዚህ እነዚህ እግር አልባ ፊደላት ናቸው። ማን ሀ ሰ ወይም ንጉሱ ሰ መ ወ ፀሐዩ ፀ አይኑ አ ፈ እነዚህ እግር አልባ ፊደላት ይባላሉ። እግር አልባ ፊደላት ማን አልኳችሁ? ሀ ሰ መ ወ ፀ አ ፈ። በጣም አሪፍ። እነዚህ ፊደላት ናቸው እግር አልባ የሚባሉት። ለምን? ወደ ላይ ነው የዞረ። 2 እግር አይደለም፣ 2 መስመር ነው። ይሄ ባለ 3 መስመር ናቸው። እግር አይደለም፣ ወር ላይ ስለዞረ ማለት ነው። ወር ላይ ዞረዋል። ባለ 2 ባለ 3 መ እግር የለውም፣ ክብ ነው ያለው። መ ባለ 2 ክብ። ወ እግር የለውም፣ እንደምታዩት እግር የለውም። አንዱ 0 ነው ከሁለት የተሰነጠቀ ማለት ነው። እግር የለውም፣ ወ ይባላል። ፀ ይሄ ደግሞ ልክ እንደ ወ ሆኖ ግን እንትን የሚለው የሚሰነጠቀው በመሃል ላይ ነው። በዚህኛው ጎን ለጎን ነው እንጂ እንደዚህ ቁም ለቁም አይደለም። ቁም ለቁም ከሆነ ወ ይባላል። ደግሞ እንደዚህ አግዳሚ ከሆነ ፀ ነው የሚባለው። ፀሐዩ ፀ ይባላል። 0 ማለት ነው። በቃ 0 ነች። እቺ በቃ እቺ አ ትባላለች። አይኑ አ ትባላለች። ፈ እችም እግር አልባ ትባላለች። ምክንያቱም እግሯ ወደ ላይ ስለሆነ ማለት ነው። ወርታች ቢሆን ኑሮ ባለ እግር እንልናት እንችል ነበር። ግን እግሯ ወደ ላይ ስለሆነ እችን እግር አልባ እንላታለን። ስለዚህ ሀ ሰ መ ወ ፀ አ ፈ። በጣም አሪፍ። እነዚህ እግር አልባ ፊደላት ይባላሉ። እግር አልባ ፊደላት አሁን ለምሳሌ ልክ እንደ ፈተና ተሆኖ ምንድነው እንደ ፈተና አድርጌ ብጠይቃችሁ ከሚከተሉት ውስጥ እግር አልባ ፊደል የሆነው የቱ ነው ብዬ ብጠይቃችሁ ከነዚህ ውስጥ መሆን አለበት ማለት ነው። ወይ ሀ መሆን አለበት፣ ወይ ሰ መሆን አለበት፣ ወይ መ መሆን አለበት፣ ወይ ወ፣ ወይ ፀ፣ ወይ አ፣ ወይ ፈ። በደንብ ያዟቸው። ከዚህ ወደዚህም እያላችሁ በደንብ መያዝ አለባችሁ። ምክንያቱም ይህን አወቃችሁ ማለት ሌላ ደግሞ እየቀላችሁ ነው የሚሄድ። እነዚህን ካወቃችሁ አሁን ደግሞ ወደ ቀጣዩን ደግሞ ካወቃችሁ እያላችሁ ፍጹም ፊደሎቹን ታውቃላችሁ ማለት ነው። እንቀጥል። አሁን እናንተ ትሉልኛላችሁ እቺ ማነች? የመጀመሪያዋ ሀ። እችስ? ሰ። እችስ? መ። እችስ? ወ። እችስ? ፀ። እችስ? አ። እሺ፣ ፈ። በጣም አሪፍ ነው። ስለዚህ ሀ ሰ መ ወ ፀ አ ፈ ካላችሁ ልክ ናችሁ። እነዚህ እግር አልባ ወይም እግር የሌላቸው ፊደሎች ይባላሉ። እግር የሌላቸው ፊደሎች ሀ ሰ መ ወ ፀ ና አ ፈ። እንቀጥል። ባለ 3 እግር ፊደላት ባለ 3 እግር ፊደላት ማን ናቸው? ጠ ጨ ሐመሩ ሀ። ጠ ጨ ሐመሩ ሀ። ጠ 1 2 3 1 2 3 3 እግር አላት ማለት ነው። ጠ ባለ 3 እግር
ናት ማለት ነው። ጠ ባለ 3 እግር ነች ማለት ነው። የመጀመሪያ እግሯ፣ ሁለተኛ እግሯ፣ ሶስተኛ እግሯ። እቺ ጠ የምትባሏ ባለ 3 እግር ነች ማለት ነው። ጨን እንያት ባለ 1 እግር፣ ባለ 2 እግር፣ ባለ 3 እግር። አያችሁት? እግሯ ላይ ምን አለ? ቀለበት ቀለበት ቀለበት። ከዚህ ላይ ግን ቀለበት 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 የለውም። ከዚህ ጋር ግን ቀለበት 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 አለው። የጠና የጨ ልዩነት ምንድን ነው? ባለ ቀለበት መሆኑ ነው። ይህኛው ደግሞ ቀለበት አልባ መሆኑ ነው። ግን ባለ 3 እግር ባለ 3 እግር ተመሳሳይ ናቸው። እንቀጥል። ሐመሩ ሀ ባለ 1 እግር፣ ባለ 2 እግር፣ ባለ 3 እግር፣ ባለ 3 እግር፣ ባለ 3 እግር። ግን ጠን ይመስላል። ግን የመሀለኛው እግሩ በጣም የሄዳ ወር ላይ ይረዝማል። ሐመሩ ሀ ይባላል። ሐመሩ ሀ ባለ 1 እግር፣ ባለ 2 እግር፣ ባለ 3 እግር። ስለዚህ ባለ 3 እግር ናቸው ሁሎችም ሶስቶችም። ከሚከተሉት ውስጥ ባለ 3 እግር ፊደል የሆነው ብዬ ብጠይቃችሁ ከዚህ ውስጥ መሆን አለበት። ጠ ጨ ወይም ሐመሩ ሀ መሆን አለበት አለበት። ውድ ቤተሰቦቼ እሺ ከመቀጠላችን በፊት ልጠይቃችሁ፣ ጀማሪዎች ልትሆኑ ስለምችሉ እች ፊደል ማነች? ጠ። እችስ? ጨ። እችስ? ሀ። ሌላ ስሟ ሐመሩ ሀ። ሐመሩ ሀ። በጣም አሪፍ ነው። እሺ እንቀጥል። ባለ 2 ይላል እዚህ ጋር። ባለ 2 ሁለት ባለ 2 እግር እግር ፊደላት ባለ 2 እግር ፊደላት። እግር አልባ ባለ 3 አይተናል። አሁን ደግሞ ባለ 2 እያቱ እነዚህ እዩት። ከዚህ ጋር ባለ 2 እግር 1 እግር 2 እግር ባለ 2 ባለ 2 ባለ 2 ሁሉም ባለ 2 ነው እንደምታዩት። ታች ላይ 2 ነገር አለው። 1 እግር 2 እግር 1 እግር 2 እግር 1 እግር 2 እግር። እዚህ ጋር እንደዛው 2 እግር 2 እግር የከ 2 እግር የዘ 2 እግር ዠ 2 እግር ደ 2 እግር ጀ 2 እግር ጰ 2 እግር ጸ 2 እግር። እነዚህ እንዳለ ባለ 2 እግር ናቸው ማለት ነው። ባለ 2 እግር እግራቸው ወርታች አለ። ለመቆጠር ይመቻል ማለት ነው። ለመቆጠር ይመቻል። እሺ ወደ ፊደሉ እንሂድ። ለ ሰ ወይም እሳቱ ሰ ሸ በ ቨ አ ከ ዘ ዠ ደ ጀ ጰ ጸ ባለ 2 እግር ፊደሎች ናቸው። 1 2 3 4 5 6 7 8 9 10 11 12 13 13ቶቹ ባለ 2 እግር ፊደላት ናቸው ማለት ነው። ባለ 2 እግር ፊደላት በጣም አሪፍ ነው። ውድ ቤተሰቦቼ ማን ናቸው አልኳችሁ? ለ ዘ ሰ ዠ ሸ ደ በ ጀ ቨ ጰ አ ጸ ከ። ምናልባት ከዚህ ላይ ሸና ቨ እንዳይመሳሰሉባችሁ ብዙ ተማሪዎች በውስጥ የምትማሩ ሸና ቨ ይመሳሰሉባችኋል። ይለያያሉ። የሸ ከዚህ ላይ ይያያዛል አግዳሚው ጋር ከላይ ያለው ከአግዳሚ ጋር ይያያዛል። ይሄ ግን አይያያዝም። አግዳሚና በን ነው መጻፍ። በን ተጽፋላችሁ ጭንቅላቱ ላይ ጭረት ማረክ አለቀ። አይያያዝም። ሸ ግን ይያያዛል እንደምታዩት። ስለዚህ ይለያያል። የለና የሰ ልዩነት ገብቷችኋል? ለ ከሆነ አንዱ መስመር ነው የሚረዝም። በዚህ በኩል ያለው ረዘመ። በዚህ በኩል ያለው የሰግና መሀል ላይ ነው። ሁለቱም አይረዝምም፣ ግን መሀል ላይ ቋሚ መስመር ይኖረዋል ማለት ነው። ይኖረዋል። ከዛ ዘና ዠ ዘ 2 ቋሚ መስመር ነው የምናያይዛቸው በአግዳሚ። ዠ ግና እንደዚህ ወደ ግራም ወደ ቀኝም ይዞራል ማለት ነው። ምኑ ላዩ ላይ ያለው መስመር። ስለዚህ ዘና ዠ ይሆናል ማለት ነው። ደና ጀስ ደና ጀ ደግሞ ደ ምንም የለውም ጭንቅላቱ ላይ። ጀ ግን ጭንቅላቱ ላይ ቋሚና ትንሽ አግዳሚ ያለው ማለት ነው። ጀ ይባላል። ጰና ጸስ ጰ ጭንቅላቱ ላይ መስመር አለው። የጸስ የለውም። ስለዚህ ጰ ጸ ይባላሉ ማለት ነው። ስለዚህ በዚህ መልኩ እያወዳደራችሁ መያዝ ትችላላችሁ ማለት ነው ውድ ቤተሰቦቼ። እሺ አሁን እናንተ ልጠይቃችሁና ወደ 1 እግሮች እንሄዳለን። ባለ 1 እግር ፊደሎች እንሄዳለን። ይሄ ማን ነው? ለ እሺ ዘ ሰ ዠ ጎበዞች ሸ በ ጎበዝ ደ ጀ በጣም አሪፍ ነው። ቨ አ ጎበዝ ጰ ጸ ማንቀረን ከላይ ከ
ጎበዞች ውድ ቤተሰቦቼ በጣም አሪፍ ነው። እንቀጥል። ባለ አንድ እግር ፊደላት። ባለ አንድ እግር ፊደላት። አንድ እግር ቋሚ መስመር፣ 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 እዚህ ጋር ቋሚ መስመር፣ ቋሚ መስመር፣ ቋሚ መስመር፣ ቋሚ መስመር። ባለ አንድ እግር ማን ናቸው? ቀ ባለ አንድ እግር ነች። ተ ባለ አንድ እግር ነች። ቸ ባለ አንድ እግር ነች። ነ ባለ አንድ እግር ነች። የ ባለ አንድ እግር ነች። ገ ባለ አንድ እግር ነች። ኘ ባለ አንድ እግር፣ ፐ ባለ አንድ እግር፣ ሀ ባለ አንድ እግር። ብዙሃኑ ሀ ትባላለች። እግር የምለው ምኑን ነው? ቋሚ መስመሩን ነው። አያችሁት? መስመሩ ነው እንጂ የተጋደመ ምናምን አላየውም። መስመሩ ነው፣ ቋሚ መስመሩን ነው ያየሁት። ስለዚህ ባለ አንድ እግር ማን ናቸው ብትባሉ ማን ናቸው? ቀ፣ ተ፣ ቸ፣ ነ፣ የ፣ ገ፣ ኘ፣ ፐ እና ሀ። እነዚህ ዘጠኞቹ ባለ አንድ እግር ፊደላት ናቸው። ማን ናቸው? ቀ፣ ተ፣ ቸ፣ ነ፣ የ፣ ኘ፣ ፐ፣ ሀ። በጣም አሪፍ ነው። ስለዚህ እናንተ መልሱልኝ። እች ማነች? ቀ። እችስ? ተ። እችስ? ቸ። እችስ? ነ። እችስ? የ። እችስ? እችስ? ገ። እችስ? ኘ። እችስ? ፐ። እችስ? ሀ። ጎበዞች ቀደማችሁኝ እኮ በጣም አሪፍ ነው። በዚህ መልኩ አየነ ማለት ነው። ስለዚህ እነዚህ ምንድናቸው? ባለ አንድ እግር ፊደላት። ዛሬ ምን አየነ? ባለ አንድ እግር ፊደላት፣ ባለ ሁለት እግር፣ ባለ ሶስት እግር፣ ባለ እግር አልባ ፊደላት ወይም እግር የሌላቸው ፊደላት አይተናል። ስለዚህ ጥርት አድርጋችሁ ምናልባት ይሄ ደቂቃው ካልበቃችሁ እየመለሳችሁ እየመላለሳችሁ ሰብስክራይብ ደግሞ አድርጋችሁ ሌላ ጊዜ እንድታገኙት ማለት ነው። ወይም ሌላ ጊዜ ደግሞ የሚለቀቅላችሁ ቪዲዮ እንድታገኙ በቃ በዚህ መልኩ ተማሩ። በውስጥ መስመር ደግሞ መጽሐፍ ቅዱስና ቁራን ማንበብ እንድችል እፈልጋለሁ የምትሉ ከሆነ በ0953615956 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ከተፍ በሉልን፣ እናስተምራችኋለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። በቀጣይ አሪፍ ቪዲዮ ይዤ እመጣለሁ። እስከዛው ሰላም ቆዩልኝ፣ ሰላም ሆኑልኝ። ቻው